ሆን ብሎ ማንጎን ሽጦልህ እኮ ነው አንተ ከኔ ነው በመድኃኒዓለም እና ኧረ በእናትሽ ጠፋሽ እኮ ያው በጠዋት ጀምረሽ ነው ግን መግባት እንዴ? ኧረ እኔ ሰላም ልበላቸው ብዬ እኮ ነው። በቃ ነገ ከገባሽ ጠዋት ላይ ጌም እናድርገው እስኪ። ጌም ጠዋት ይኸው 2000 ምናምን ሰው አለ አይደል? ጠዋት ጌም ይጀመር ምናምን የሚል ሰው ማርያምን አንዳንድ ቁጥር ይጻፍ። ከነገ ጀምሮ ስነ ስርዓታችን ዘንድ ስታይሉን ቀይረን ጠዋት እንገባለን። ፈጣሪ ያለለ ጠዋት ጸበል ሄዳል አንተ ላይ ምግባ አይ መጨረሻችን አንዴ እሺ እንግባ። መቼ ጠዋት ነው? ነገ ጠዋት በቃ ጠዋት ግን ትላልቅ ሰው ነው የሚያየን፣ ተማሪው አይንም ጀለሶች አይሆንም። ኧረ እኔ ችግር የለውም፣ እኔ ችግር የለብኝም እንዴ። አይ ጀለሶች ምናምን እንዳይደብራቸው ነው ማታውን ምናምን እኛ ተማሪ ነን ጠዋት እንዳይሉ ነው። እሺ ተው እነግራቸዋለሁ፣ ችግር የለም። የጠዋትና የከሰዓት ፈረቃ ስለሆነ የከሰዓቶች ያዩኛል። ይመችሻል አዳርጅ። ሪንግ ላይቱን ለምን መብራት ጠፍቶ ነው እንደገባሽው? ኬፍ ልት ይመስሉኝ። አይ አይኔ እንደምብዬ ነው እስቲፎዬ። ገስትም ላይ በቃ ሪንግ ላይ ጠፍቶን ከሆነ ንገሪኝ። ገስትም ላይ ሪንግ ላይ ታብርተህ አብገው እና ቤቴ በየሰፈሩ ግን ታውቃለህ፣ ቁም ነገር ስማ ምንድን ያልከው? በየሰፈሩ ምንድን አንተን የመሳሰሉ አንዳንድ ልጆች አሉ ብታይ ምንም ያደርጉ የምር ቁም ነገር አንዳንድ የልጅ ቡዳ የሚባሉት ልጆች አታውቃቸውም? አጭርና ረዥም እኮ ቦና ረዥም እኮ ጂል እኮ አለ ታውቃለህ አንተ። አጭርም ተንኮለኛ አለ ነኝ። ኧረ የለም ማርያምን ረዥም አለ ሁሌ በረኛ። ጆሲን እየሰደብከው ነው? ጆሲማ ባለፈው ኳስ እኮ ጆሲ ለማለት ፈልገህ ነው ወይ? ለምን እንደሆነ እዛ ይመጣል ኳስ ልትጫወት መጣ ሁለቴ ኳስ አይነቃ ተሰብሮ ሄደ ወደ ቤት። እኔ ግን ኳስ ያልተመቸውሽም ባለፈው። ኧረ ላሽ በጣም ነው የምትሽው። አልተመቸውሽም ኳስ የዶሮ ነው ትንፋሽሽ የዶሮ ነው እንጂ አበረ ነው። በጣም ነው የምትሽው እናቴ ትሙት። ትንፋሽማ ምን ላድርግ በእናትህ። አሁን አልበም ላይ ስለሆነ እኮ በጣም ሀይ የሆንኩ እኮ ነው። ቀንም ለሊት ምን ሆነ እየሰራን ያለ ነው። ገባሽ ብሮ? እሱ ነው ጨረሰኝ እኮ። አዎ ስቱዲዮ ገብተሽ በወር ነው አንተ ክሊፕ የሚጨርሽ እንዳንቺውን የእናንተ በዚህ ትንፋሽ አራት ግጥም መቅረብ አለበት አባቴ። ምኑ እኔ የምልህ ቁም ነገር እየተጫወትን ሌሊት 8 ሰዓት ተኩል ላይ ቁም ነገር የት ሄድከው ስልብ ብለህ ሰው ቻው ሳትል ምናምን የት እንደሄድክ ንገረኝ። በኳስ ቡድ ከቤት ወጥተህ ቸገስ ጋር ትሄዳለህ? ገና ልጅ አይደለ እንዴ? ስማ እኔ እኮ ሶሻል ሚዲያ ላይ ቲክቶከር ምናምን ሀብታም ይመስለኛል። ሁሉም ሰው አዋጣ እየመጣ አስመረሩን እንዳለ ሄድኩኝ ወደ ቤቴ ነኝ። እኔ ግን ቁም ነገር አሁን አንድ ጥያቄ ብቻ ጠይቅ። አንድ ታኩሪ አንድ የተሰማኝም ብቻ ጥያቄ ልጠይቅ። አሁን እዛ ኳስ የመጀመሪያ የመጣው ቀን አንተ ነበርክ ምናምን ብዙ ቲክቶከሮች ነበሩ። እዛ ቲክቶከር መሀል ሚጠላኝ ይኖራል። ብዙ ምቀኛ ነው ያለውን ነገር ታውቃለህ። ፋውል ሰርቶ ቢሰብረኝ ምን ቢለኝ ኃላፊነቱ ማን ነው የሚወስደው?